አምላክ ሰው መሆን ያስፈለገው ለምንድን ነው? ፓስት ፕሬዘንት ፊውቸር የምንላቸው ቴንሶች የመጡት ከፍጥረት ጋር ነው። አዳም ሲባል ስለዛኛው አዳም አይደለም፣ ስለኛ ማለት ነው። ከቋንቋ በላይ በሆነ ፍቅር እግዚአብሔር እኛን ወደደን። በሰበኳት ድል ነሺዎች በሞቱላት። እንደምን ቆያችሁ? አሚን። አምላካችን እግዚአብሔር በቸርነቱና በምሕረቱ ጠብቆ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ዛሬ በጣም ባጭሩ ለማየት የምንሞክረው ኢየሱስ ክርስቶስን በተመለከተ ስለ ነገረ ክርስቶስ የተወሰነ ብልጭታ፣ የተወሰነ ሀሳብ ለማቅረብ ነው። የምታነቡ ካላችሁ የቤተ ክርስቲያን ትምህርት በማንበብ የጠነከራችሁ ሰዎች ካላችሁ ምናልባት ግልጽ ያልሆነላችሁ ነገረ ክርስቶስ ላይ ይሄ ነገር ግልጽ አይደለም ቢብራራ የምትሉት ነገር ካለ የመጠየቅ መብታችሁ የተከበረ ይሆናል። ግን እኔ አጭር ሀሳቦችን ለማሳየት ነው የምሞክረው። ይሄ ነገረ ክርስቶስ በጣም ጥልቅ ከሚባሉ ትምህርቶች መካከል ነው። በጣም ሰፊና ጥልቅ ብዙ ነገሮችን ሊያካትት የሚችል ትምህርት ነው እና ይሄ ትምህርት የአምላክን ሰው የመሆን ጉዳይ የያዘ ትምህርት ነው። ምስጢረ ስጋዌ የምንለውን ነገር ማለት ነው። ቃል ስጋ ሆነ፣ ቃል ስጋ ሲሆን ስጋ ደግሞ ቃል ሆነ የሚለውን ሀሳብ የያዘ ትምህርት ነው ነገረ ክርስቶስ የሚባለው። መነሻው አምላክ ሰው መሆን ያስፈለገው ለምንድን ነው የሚል ወደ ኋላ ሄድ አድርገን ጥያቄ ብንጠይቅ እግዚአብሔር አዳምን ይፈጥረዋል። አዳምን ሲፈጥረው የፍጥረት ሁሉ ንጉሥ ያደርገዋል፣ ፍጥረታትን ሁሉ እንዲገዛ። ስለዚህ በፍጥረት ላይ ሁሉ ዘውድ ክብር ሰጥቶት የፍጥረት ሁሉ ንጉሥ አድርጎ እግዚአብሔር አዳምን ይፈጥረዋል። እግዚአብሔር አዳምን ለምን ንጉሥ አደረገው? የፍጥረት ሁሉ መደምደሚያ ርዕስ ለምን አደረገው የሚል አዳም ሲባል ስለዛኛው አዳም አይደለም፣ ስለኛ ማለት ነው። እኛ አዳሞች ነን አይደለም? እየሰማችሁ ነው ወይ? ምኖች ነን እኛ? አዳሞች አይደለም? ስለዚህ ሂስቶሪካሊ ወደዛ ወደ ቀደመው አዳም እንዳትሄዱ፣ ጄነራሊ ስለኛ ነው ማለት ነው። አዳም ስል ስለ ሴትም ስለ ወንድም ስለኛ ማለት ነው። እግዚአብሔር እኛን የፍጥረት ሁሉ ምን አድርጎናል እያልኩ ነው? ገዢ አድርጎናል፣ ንጉሥ አድርጎናል፣ መክብብ አድርጎናል። ለምን እንዲህ ያደረገን? ሌሎች ፍጥረታት በሙሉ የተፈጠሩት ለሰው ነው። ለምን እግዚአብሔር ይህን ያደረገ ይመስላችኋል? ሰው ሳይፈጠር በፊት እግዚአብሔር ሰውን ሳይፈጥር በፊት በአምላክነቱ ነበረ አልነበረም? ነበረ። ራሱ ፓስቴንስ ነው፣ ግን ዝም ብለን ለመግባባት ያህል ፓስቴንስ ራሱ የለም አይደለም። ፓስት ፕሬዘንት ፊውቸር የምንላቸው ቴንሶች የመጡት ከፍጥረት ጋር ነው፣ ጊዜ የተፈጠረ ስለሆነ። እግዚአብሔር አዳምን ሳይፈጥረው በፊት ወይም ፍጥረትን ሳይፈጥር በፊት ራሱ ጊዜ የለም። የነበረው ኢተርኒቲ ነው። ኢተርኒቲ ዘላለማዊነት። ኢተርኒቲ መለኪያ የለውም። ለመረዳት ለምሳሌ የዛሬው ቀን ስም ምንድን ነው? ስሙ የዕለቱን ስም እሁድ። እሁድ ለምን እሁድ ሆነ? እሁድን እሁድ ያደረገው ምንድን ነው? እሁድን እሁድ ያደረገው ፓስትና ፊውቸር ያለው ስለሆነ ነው። ፓስቱ ትናንትና ምን ነበር? ቅዳሜ ያልቀደመው እሁድ፣ ሰኞ
ተከትሎት የማይመጣ እሁድ አለ የምታውቁት? አለ። ትናንት ቅዳሜ ነው፣ ነገ ሰኞ ነው። በእነዚህ መካከል ነው እሁድ የሚባል ያለው ማለት ነው። ግን ቅዳሜ የሚባል ባይኖር ሰኞ የሚባልም ባይኖር እሁድ ሁልጊዜ እሁድ ቢሆን ኖሮ አይሆንም እንጂ ቢሆን ኖሮ ይሄ ልክ አዝ ኢፍ አይ ዌር ኤ በርድ እንደምንለው አሰምሽን ልንሰጥ ነው ማለት ነው። ቢሆን ኖሮ ምን ይሆን ነበረ? ያ እሁድ አሁን የምናውቀው ሂስቶሪካል የሆነ ወይም ክሮኖሎጂካል ምንድነው ይሄ በጊዜ የሚለካ እሁድ ከመሆን ይወጣና ኢተርናል ነበር የሚሆነው፣ ዘላለማዊ ነበር የሚሆነው። ግን እሁድን እሁድ ያደረገው ትናንት ቅዳሜ፣ ኋላ ከዛሬ ቀጥሎ ሰኞ ስለሚመጣ ነው። እንደዚህ ያለው ጊዜ የመጣው ከፍጥረት ጋር ነው። እግዚአብሔር በጊዜ አይለካም፣ በጊዜ ግን ይገለጥለታል። በጊዜ የሚገለጥለት ለምንድን ነው? እኛ በጊዜ ውስጥ የምንኖር ፍጡራን ስለሆን በዛ መንገድ ካልተገለጠ ስለማንረዳው ነው። ለእኛ ተብሎ ማለት ነው። እስኪ አይምሯችሁን አንድ ጊዜ ከፈት አድርጉ፣ ክፈቱት። እየሰማችሁ ነው የምናገረው? እግዚአብሔር ምን አይነት አምላክ ነው እያልኩ ነው? ኢተርናል ነው፣ ዘላለማዊ ነው። እግዚአብሔር አዳምን ከመፍጠሩ በፊት ነበረ አልነበረም? ነበረን የምጠቀመው እንድንግባባ ነው። ነበረ ካላልኩ መግለጽ አልችልም። ግን ነበረ አልነበረም ራሱ ነበረ ወዝ የሚለው ቃል ማለት ነው። ዴር ወዝ ኖ ወዝ ቢፎር ከፍጥረት በፊት ወዝ ራሱ የለም። ወዝ ኋላ ነው የመጣው። ግን እንዲህ ብዬ ካልገለጥኩ የቋንቋ እጥረት ስለሚኖር ማብራራትም ስለማልችል እወሰናለሁ። በቃ ወደ ዝምታ ውስጥ ነው ምገባው። እንደዚህ ከመሆን ተሸራርፎም ቢሆን የሆነ መልእክት ለማስተላለፍ ዝም ብዬ እጠቀመዋለሁ። ይሄ ማለት ምን ማለት ነው? ስለ እግዚአብሔር በመጻሕፍት የተጻፉ ምንባባት በአጠቃላይ እግዚአብሔር የሆነውን አይደለም የሚገልጹት። እግዚአብሔር እኛ እንድንረዳው በእኛ ልክ ያደረገውን መገለጥ ዝቅ ብሎ ከእኛ ጋር ለመነጋገር በእኛ ቋንቋ ራሱን ወስኖ መግለጡን እንጂ ቋንቋው ላይ ያለው ወሰን ለእግዚአብሔር አይሰጠውም። ይሄን እግዚአብሔር ለምን አዳምን ፈጠረ የሚለውን እየጠየቅኩ ነው ወደዚህኛው የመጣሁት። እግዚአብሔር አዳምን የፈጠረው አዳምን ከመፍጠሩ በፊት የሆነ ክብር ጎሎት አዳምን ከፈጠረ በኋላ የሆነ ክብር ሊጨምር ፈልጎ አይደለም። እግዚአብሔር አዳምን በመፍጠሩ ተጠቅሟል፣ ተጎርቷል። እኛም በመፍጠሩ እግዚአብሔር ተጠቅሟል፣ ተጎርቷል። እየሰማችሁኝ ነው? እያያችሁኝ ነው? በጣም ኮንቴምፕሌትድ ሆናችሁ ምን ይሄ ፊት የምታውቁት ፊት ነው፣ ሌላ ፊት የለ። ጥያቄ ነው እየጠየቅኳቸው ያለሁት። እግዚአብሔር እኛን በመፍጠሩ ተጠቀመ ወይስ ተጎዳ? ተጎድቷል? አትመልሱ። ለፐርፌክሽን ነው ላለመሳሳት ምናምን ነው። ተጠቅሟል ወይስ ተጎድቷል? እግዚአብሔር የሚጠቀመው ነገር አለ? እሺ የሚጎዳውስ የለም? እርግጠኛ ናችሁ? ስለዚህ እኛም በመፍጠሩ አልተጠቀመም አልተጎዳም ማለት ነው። ታዲያ ለምን ፈጠረን? እግዚአብሔር ካልተጠቀመ ካልተጎዳ ለምን ፈጠረን? መልሱ ፍቅር ነው። ፍቅርን አሁን እኛ የምንረዳው በጣም በተዛባ መንገድ እንደሆነ ይገባኛል። ትክክለኛ ፍቅር ግን ዲፔንደንት አይደለም የሆነ ነገር ላይ። እግዚአብሔር እኛን የወደደን በሆነ ነገር ላይ ዲፔንደንት ሆኗል። እግዚአብሔር ሲጀምር በምንም ነገር ላይ ዲፔንደንት አይደለም። እየሰማችሁ ነው የምናገረው? እግዚአብሔር በምንም ነገር ላይ ጥገኛ አይደለም። በማይመረመርና በቃላት በማይብራራ ጥልቀቱም በማይታወቅ ከኛ መረዳትና ማብራራት ማስረዳት ከዚህ በላይ በሆነ በእግዚአብሔራዊ እውቀት፣ በዛ እውቀት እግዚአብሔር እኛን የፈጠረን ስለ ፍቅር ነው።
ስለ ፍቅር ነው እግዚአብሔር የፈጠረ። ምን አድርጎ ስለ ፍቅር ፈጠረ? የፍጥረት ሁሉ ገዢ አድርጎ አርአያና ምሳሌን ሰጥቶ። እግዚአብሔር ያልሰጠን ክብር የለም። ያን ክብር ከሰጠን በኋላ እግዚአብሔር እኛን ይወደናል። እኛን ደግሞ አንድ ትእዛዝ አዞናል። የምታውቁት ምንድን ነው ያለው? አዳምን ይህን ዕፀ በለስ ምን እንዳታረግ አለው? ንፉግ ነው ማለት ነው አይደለም? እግዚአብሔር አሁን አዳም ዕፀ በለስን ቢበላ ይጎዳዋል እግዚአብሔርን? ሎጂካሊ ስሙኝ በደንብ እየሰማችሁ ነው የምናገረው። አዳም ዕፀ በለስን ቢበላ እግዚአብሔርን ይጎዳዋል ወይ? ይጎዳዋል? አትብላ ያለው ለምንድን ነው? ቢበላ ምን ችግር አለው? ብላ ምንም ችግር የለውም ቢለው ምን ችግር አለው? ራሱ ምን ችግር አለው የሚለው ነው ችግር ያለው እንጂ ችግርማ ያለው ብዙ ችግር ነው ያለው። አንዱ እግዚአብሔር ዕፀ በለስን አትብላ ያለው ለራሱ ለእግዚአብሔር ጥቅም ብሎ አይደለም፣ ለራሱ ሊጠቀም አይደለም፣ ለአዳም ካለው ጥንቃቄ የተነሳ ነው። ይሄ እንደውም በተጨማሪ እግዚአብሔር ለአዳም ያለውን ፍቅር የሚገልጽ ነው። በተጨማሪ ቅዱስ ዮሐንስ አፈወርቅ ምን ይላል? እግዚአብሔር አዳምን ዕፀ በለስን አትብላ ብሎ ባያዘው ኖሮ አዳም ራሱን በጣም ፍጹም አድርጎ ከሱ የበላይ የሆነ ፈጣሪ እንደሌለው አድርጎ ያስብ ነበረ። ትዕቢት በጣም ታስቸግረው ነበረ። እንደዚህ እንዳይሆን የበላይ እንዳለው ፈጣሪ እንዳለው አምላክ እንዳለው እንዲረዳ ነው ዕፀ በለስን አትብላ ያለው። ገዢ አለ፣ አዛዥ አለ የሚለውን እንዲረዳ ነው አዳም። አንዱ ይሄ። ቅድም እንዳልኩት ደግሞ እግዚአብሔር አዳምን ስለ ፍቅር ከፈጠረው አዳም ከእግዚአብሔር ጋር በጥሩ ሁኔታ በአንድነት ሊኖር የሚችለው ያፈቀረውን አምላኩ እግዚአብሔር ለአዳም ምን አለው አልኩኝ? እስኪ ተናገሩ እናንተ። እግዚአብሔር ለአዳም ምን አለው? ለእኛ እግዚአብሔር ምን አለው? ፍቅር አለው። የእግዚአብሔር ፍቅሩ ጥገኛ ነው ነው ወይ? ዓለምን እግዚአብሔር እንዲሁ ወደደ አይደለም የሚለው መጽሐፍ? እንዲሁ ዕፀ በለስን አትብላ ያለው እግዚአብሔር አዳምን እንዳፈቀረው አዳምን ያፈቀረውን እግዚአብሔርን ማፍቀር ነበረበት። ስለዚህ ያ ትእዛዝ አዳም ለእግዚአብሔር ያለውን ፍቅር የሚገልጽ ነው፣ ቢጠብቀው ማለት ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ወደ እርሱ እንመጣለን፣ በእርሱ ዘንድ ማደሪያ እናደርጋለን ይላል። የሚወደኝን ይላል እኔ እወደዋለሁ፣ አባቴም ይወደዋል። ግን እግዚአብሔርን መውደድ ምንድን ነው የሚለውን ደግሞ ሲተረጉም ምንድን ነው ያለው? ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው ነው ያለው። ስለዚህ ይሄን አትብላ ሲለው አዳም ዕፀ በለስን ባይበላ ለፈጠረው አምላክ ያለውን ፍቅር ይገልጽ ነበረ፣ መገዛት ማለት ነው ለእግዚአብሔር ያለውን። ግን አሁን ይሄ ነገረ ድህነት ስለሚሆን ነገረ ድህነት ነገረ ክርስቶስ ጋር የተገናኘ ነው። ሴቶሮሎጂካል ክሪስቶሎጂ የሚባል አለ። ነገረ ድህነታዊ ነገረ ክርስቶስ የሚባል ነገረ ክርስቶስ ከነገረ ድህነት ጋር የተገናኘ ስለሆነ አሁን ማለት የፈለኩትን ነገር አስታውሱኝ። አንደኛ እግዚአብሔር ለእኛ ፍቅር አለው። ዕፀ በለስን አትብላ ያለው አዳም ላፈቀረው ለእግዚአብሔር ፍቅር እንዲኖረው ነው። የእግዚአብሔርን ቃል መጠበቅ ለእግዚአብሔር ያለንን ፍቅር የሚገልጽ ስለሆነ። ግን አዳም በገነት ስንት ዓመት ነው የቆየው ታውቃላችሁ? ስንት ዓመት ነው አዳም ገነት የቆየው? እንውሰድ እሺ፣ ስንት ዓመት? 7 ዓመት። 7 ዓመት አዳም በገነት ሲቆይ ዕፀ በለስን አልበላም ነበር። ከ7 ዓመት በኋላ ዕፀ በለስን በላ። ሲበላ ከገነት ተባረረ፣ ጸጋውን አጣ። ተሰጥቶት የነበረው ቅድም የነገርኳችሁ ክብር በአጠቃላይ ተወሰደበት።
ወረደ፣ ተዋረደ ማለት ነው። አዳም ልዕልናውን፣ ክብሩን፣ ጸጋውን በአጠቃላይ አጣ። ጎስቋላና ተቅበዝባዥ ሆነ አዳም በራሱ ምክንያት። ስለዚህ ወደ ሰው ውድቀት የሚባል ነገር ገባ። በአዳም ኃጢአት ምክንያት ፎለን ኔቸር የሚባል የባህሪ መጎስቆል የሚባል ነገር ወደ ሰው ገባ። እግዚአብሔር የሰጠውን የቀደመ ልዕልና፣ ክብር፣ ጸጋ፣ ውበት፣ መፈራት፣ ግርማ መሰል ነገሮችን በሙሉ አደመዘዛቸው። የአዳም ኃጢአት አለመታዘዝ ማለት ነው፣ ለእግዚአብሔር ሕግ አለመገዛት። አሁን አዳም በወደቀ ጊዜ በኃጢአት ምክንያት ነው የወደቀው። አዳም እግዚአብሔርን አልሰማ ብሎ ነው የወደቀው። የአዳም ኃጢአቱ ደግሞ ዕፀ በለስን ቆርጦ መብላት አይደለም። የመጀመሪያ ኃጢአቱ አለማመን ነው፣ ዲስብሊቭ። አንደኛ እግዚአብሔር እኛን የፈጠረን የፍጥረት ሁሉ ገዢ አድርጎ ነው ብያቸዋለሁ። እግዚአብሔር የፍጥረት ሁሉ ገዢ ለምን አደረገን የሚል ጥያቄ ደግሞ ስንጠይቅ ቢዮንድ ከኛ መረዳት፣ ማብራራት፣ እውቀት በላይ በሆነ መንገድ እንዲህ ነው ብለን ስለማናብራራው ፍቅር ነው። እግዚአብሔር ለኛ ስላለው ፍቅር ነው። ለምን እግዚአብሔር እንደዛ አድርጎ አክብሮ ፈጠረን? ስለ ፍቅር ነው። ዕፀ በለስን እንዳትበላ ብሎ አዳምን ለምን አዘዘው? እየሰማችሁ ነው? መልሱ። ስለምን አዘዘው? ስለ ፍቅር። አዳም ዕፀ በለስን ባይበላ ለእግዚአብሔር ያለውን ፍቅር ይገልጣል። ግን በላ። እንዲበላ ያደረገው ምንድን ነው? በነገረ ድህነት ትምህርት በጣም ይሰጣል። እንዲበላ ያደረገው የመጀመሪያው የአዳም ትእዛዝ የማፍረስ ምክንያቱ ማለት ነው። አሁን ትእዛዝ ማፍረስ ብዙዎቻችን ላይ የሚያስቸግረን ኃጢአት መስራት፣ የእግዚአብሔርን ሕግ ማፍረስ ምንድን ነው? ኮውዙ ምንድን ነው? የመጀመሪያ ኮዝ ተብሎ የሚታወቀው በቤተ ክርስቲያን ሊቃውንት ዲስብሊቭ ነው፣ አለማመን። እግዚአብሔር የተናገረውን ቃል ከጥልቅ ልቡናው የሚያምን ሰው የእግዚአብሔርን ቃል ነው የሚፈጽመው። የእግዚአብሔርን ቃል ሳንፈጽም ስንቀር ሌላ ከእግዚአብሔር ቃል ይልቅ የተቀበልነው ነገር አለ፣ ትክክል ነው ብለን አክሰፕት ያደረግነው ነገር አለ። በልማድ ሊሆን ይችላል፣ ብቻ በተለያየ ነገር ወደኛ ሰርጾ የገባ ሰረጸ ወጣ ነው፣ ግን ገባ በሚልም እንረዳዋለን። ችግር የለውም ቃል ስለሆነ ማለት ነው። እንደዚህ ያለ አለ። ስለዚህ የአዳም ዕፀ በለስ መብላት ምክንያቱ ምንድን ነው? የአዳም አለማመን። በማን አለማመን? በእግዚአብሔር። ማንን አመነ? ሰይጣንን። ስለዚህ ስለ ፍቅር ተፈጥሮ በፍቅር እንዲኖር እየተጠበቀበት ወደ ጥላቻ ገባ አዳም። አሁን ይሄ እዚህ ጋር እናቆመውና ነገረ ድህነት ስለሆነ ማለት ነው። እግዚአብሔር ቅድም ለምንድን ነው የፈጠረን ያልኩት? ለምን ፈጠረን? መልሱልኝ ታዲያ። ስለምን ፈጠረን? እግዚአብሔር እኛን እንዴት ነው የወደደን? ምናችን ላይ ዲፔንድ ሆኖ ነው? ምንም አይደል? ስለዚህ ከኛ የሚያገኘው ምንም ነገር ሳይኖር ከቋንቋ በላይ በሆነ ፍቅር እግዚአብሔር እኛን ወደደን። ዕፀ በለስን እንዳትበሉ ብሎ ሲያዘንም እግዚአብሔር ለኛ ያለውን ፍቅር እየገለጠ ነው። አዳም ያን ዕፀ በለስ ባለመብላት ቢጠብቅ ደግሞ ለእግዚአብሔር ያለውን ፍቅር ይገልጣል። ሕይወት እግዚአብሔር እኛን እያፈቀረ እኛም እሱን እያፈቀርን የምንኖረው ነው። አዳም ግን ይህን ተቃረነ፣ የእግዚአብሔርን ሕግ አፈረሰ። ባፈረሰ ጊዜ ከእግዚአብሔር ተለየ፣ ከሰይጣን ጋር ህብረት አደረገ፣ ጸጋውን ክብሩን አጣ። ያን ጊዜ ከእግዚአብሔር አዳም ሲለይ አዳምን ፍለጋ እግዚአብሔር ሰው ሆነ። እየሰማችሁ ነው የምናገረው? እግዚአብሔር ምን ሆነ? ያስጨንቃል አይደል? እግዚአብሔር እንዴት ሰው ይሆናል? ለአምላክ ሰው መሆን ይመጥነዋል? በእኛ ይመጥነዋል? ይመጥነዋል ወይ? እኛ ፍጡር ነን አይደል? እግዚአብሔር የኛ ፈጣሪ አይደለም? ለኔ አሁን ይሄ አትሮኖስ እኔ ነው የምሰራው። የሆነ ሳምባዲ ኤክስ የሆነ ሰው ብቻ እንደኔ ያለ ሰው ሙያ ስላለው ማለት ነው።
ይሄን ይሰራል። ለሰው አትሮንስ መሆን መብቃት ነው መውረድ ነው? መውረድ ነው አይደል? በጣም ኢምፖሲብል ነው ደግሞ። ሰው አትሮንስ ይሆናል እንደዛ አይሆንም። እግዚአብሔር ላድርግ ካለ ግን ያደርገዋል። ራሱ ሰው ግን ራሱን ሊለውጥ አይችልም። ሰው እግዚአብሔር ሰው አድርጎ ከፈጠረው በኋላ ራሱን አንበሳ ሊያደርግ የሚችል የለም በተፈጥሮ። እግዚአብሔር ግን የፈለገውን ወደ ፈለገበት መለወጥ ይችላል። እየሰማችሁ ነው አይደል የምናገረው? የፈለገውን። አሁን አዳም ከእግዚአብሔር ተለየ፣ ከጸጋ ተራቆተ፣ ከፍቅር ሕይወት ወጣ። ያን ጊዜ የጠፋውን አዳምን ፍለጋ አምላክ ሰው መሆን ወደደ። ለምን ሰው መሆን ወደደ? ሐዋርያት በሰበኳ